ዛሬ ደግሞ ጠረንሽ ልዩ ነው። እዚህ ምን እየተካሄደ ነው? ማለት ከኋላ ሳያት እኮ አንቺን ስለመሰለች ነው። አረ ለዚህ ነው አንገቷ ስር ተወጥፈኝ ነበር። ለነገሩ አንተ ምን አጠፋህ? ከሰራተኛ ጋር መልከስከስ እኮ መጀመሪያ አይደለም። እባክሽ ልጅቷ ምንም እንዳታያት፣ እሷ ምንም ጥፋት የለባትም። በገዛ ቤቴ ላይ የገዛ ባሌ ስታማግጥ ያየው ጥፋት የለባትም ትለኛለህ? ያው እኮ ልብሱን አይታ ምናልባት ጓጉታ ሊሆን ይችላል የለካችው። ማለቴ በቃ ከዚህ በላይ የቀባጠርክ ለማንም ገረድ ባታሰድበኝ ጥሩ ነው። ለነገሩ እኮ አንተ ምንም አላጠፋ። ከሰራተኛ ጋር ስትልከሰከስ እኮ የመጀመሪያ አይደለም። አዜብ ምን ማለት ነው ይሄ ንግግር ደግሞ? ምን ነው ተሳሳትኩ? በእርግጥ ሶልዬን የመሰለ ልጅ ብትሰጠኝም ከድሮዋ ሰራተኛችን ጋር የምታደርገውን ነገር ምረሳል ይመስላል። አሁን ሁሉም ነገር እንርሳውና በቃ አሁን ስለመሸ ለባብሽና ወደ ግብዣው እንሂድ። አይገርምም? ገና መጀመሪያ ስታይ የነበረው አስተያየት ደስ አላለኝም ነበር። እቺ ሴትዮማ ከዚህ ቤት መባረር አለባት።